እናቴ ትሙት ውጭ ጉኝ ውጭ ቅድስት ጨርቆስን ወግች። ከዛ በኋላ ሁሉንም ነገር የተፈጠረውን ነገር እነግርሻለሁ። ጉኝ እውነትሽን ነው? አዎ በምችው መጠን በቃ አንቺ ደስ ያለሽን ያለሽን እንዲሁም ደግሞ ማርያምን ብሩ ችግር የለውም ጉኝ ብሩ ማለት ነው ችግር የለውም። ሲጀመር ከእኔ ያለውንም ከሸዋዬ ያለውንም እንትን ብዬ ሰጥሻለሁ። ሰላም ሰላም የጉኒሻ ቲዩብ ቻናል ተከታታዮች እንደምን አላችሁ? ከኔ ጋር እግዚአብሔር የተመሰገነ ይሁን። ለእናንተም ሰላምንና ጤናን ያድልልን። በያላችሁበት ቸር ቆዩልን። ዛሬ ቤተሰቦቼ እናንተን ዘና የሚያደርግ እንዲሁም ደግሞ እህቴ ለኔ ምን ያህል ትጨነቃለች የሚለውን ነገር አብረን እናያለን። እህቴን ፕራንክ ላደርጋት ነው። ታቋታላችሁ። ወርቅ ሴት ነች። ከአማራ ጋር መጥተው የነበሩት ባልና ሚስቶቹ ማለት ነው። እና እሷን ወርቅ ሴትን ዛሬ ፕራንክ አደርጋታለሁ። አይዲያውን ልንገራችሁ። የፕራንኩን ምንድነው የምላትኝ? በጣም ከፍቶኛል፣ በጣም አስፈልጎኛል፣ በጣም ብር ፈልጌ ነው። አሁን ያለሁበት ሁኔታ ገንዘብ ፈልጌ ነው። 5000 ሪያል አንስተሽ እስከ 7000 ሪያል ባለው ፈልጊልኝ፣ አደራሽን በሰማይ አደራ በምድር ነው የምላት ማለት ነው። ቤተሰቦች ይቺ ልጅ ትጨነቃለች ወይ ምን ሆነሽ ነው ትላለች ወይ የሚለውን እስኪ የምታሳየንን አይዲያ አብረን እናያለን። ቤተሰቦች ከወደዳችሁት ሰብስክራይብ አድርጋችሁ የጉኒሻ ቲዩብ ቻናል ተከታታይ ትሆናላችሁ። ወደ ቪዲዮ እና እንግዲህ ቤተሰቦቻችን አሁን እደውልላታለሁኝ። እስኪ ምን እንደምትል አብረን እንስማት። ደግሞ ቤተሰቦች ልደውልላት ነው የምደውለው፣ በሜሴንጀር ነው። ቀልጣፋ ናት። ገና ሳይጠራ ነው የምታነሳውና እስኪ ተከታተሉ። አንዴ ከጠራ ቀልጣፋ ነች። ሲያሞግሷት ዝም አለች። ሄሎ ሲስቶ ወይ ያማን ነው? ወርቅ እንዴት ነሽ? አለን። ደህና ነሽ? ደህና ነሽ? እግዚአብሔር ይመስገን። ሁሉ ሰላም? ሁሉ ሰላም ነው። እኔ ከአንቺ ጋርስ? ደህና ነኝ። አልጠፋሽም? አለሁኝ። አንቺ ነሽ ያለሽ ወይምሽ? እኔም አለሁኝ። እንግዲህ ደህና ነሽ? ጤናሽን? ስራ እንዴት ነው? ስራ ቆንጆ ነው። እንዴት ናችሁ እናንተ? አለን እግዚአብሔር ይመስገን። ፈልጌሽ ነበረ እኮ ትላንትና ራሱ ሸበካ የለኝ ሆኖ ሳልደውልሽ ቀረሁኝ። ፈልጌሽ በምን ላግኝሽ? በሰላም? አዎ ሰላም ነኝ። እንዴት ነሽ አንቺ? ስራ እንዴት ነው? ሁሉ ሰላም? ሁሉ ሰላም። ምን ነው የኔ ምን አዲስ ነገር ተገኝቶ? አዲስ ነገር ሳይሆን የማማክርሽ ነገር ነበረኝ። ያኔ ትንሽ አንቺ ትረጅኛለሽ ብዬ በማሰብ ነውና። ምንድን ሆኖ እሱ? ምንድን ሆኖ ነው የምታማክረኝ? ስሚ ወርቅ ሴት፣ ብር አስፈልጎኝ ነበረ። አትተባበሪኝም? የምን ብር ነው ማለቴ? ለምንድን አስፈልጎሽ ቆይቶ ነው? አረ የተጠየቅኩት እንኳን 7000 ሪያል ነው። ባልሽ መጠን እኔ ወደ ሌላ ሰው አልሄድም ብዬ ነው። እንድታግዢ ፈልጌ ነው። 7000 ሪያል እኔ ምን ይዞሽ? ምን አዲስ ነገር አለ? እኔ የማላውቀው አዲስ ነገር አለ? አንቺ የማታውቂው ነገር የለም፣ ግን ደግሞ በቃ አሁን ላይ ስላስፈለገኝ ነው። ያስፈለገኝን ነገር በቻልሽው መጠን ሙይልኝና ከዛ በኋላ ሁሉንም ነገር የተፈጠረውን ነገር እነግርሻለሁ። ቆኝ እውነትሽን ነው? አዎ በምችው መጠን በቃ አንቺ ደስ ያለሽን ያለሽን እንዲሁም ደግሞ ማርያምን ብሩ ችግር የለውም ጉኒ ብሩ ማለት ነው ችግር የለውም። ሲጀመር ከእኔ ያለውንም ከሸዋዬ ያለውንም እንትን ብዬ ሰጥሻለሁ። ግን የተፈጠረው እና ለምን እንዳስፈለገሽ ንገሪ። አሁን የኔን ደህንነት ነው የሚያሳስብሽ? ቶሎ ገንዘቡን ማስገባት ነው የሚያሳስብሽ ወይስ ምንድን ነው? እኔ ለሁላቸውም ተናግሬያቸው ስሚ ሁሉንም ነግሬያቸው ፊታቸውን አዙረውብኛል። ግን ደግሞ አንቺ ትቀልኛለሽ ብዬ ነው ላንቺ ነገር። አንዱ ማርያምን እንዴት አትበይ። ማን ነው ፊት የሚያዞረው? ሲጀመር አንቺ የሚያዞረብሽ እኔ እንትን እላቸዋለሁ። ሲጀመርም ችግር የለውም ከሱም አለ ብር ሲጀመር የተቀመጠ እኮ በቃ 7000 ሪያል ነው። ተዋን የምትችይው መጠን ሙይ
ሌላውን ነገር ችግር የለም። እሺ ያኔ ብሩ እንዳለ ይሁን። ያኔ ለምንድን ነው ለወቀው? ለምንድን ነው የተፈለገው? ብሩን ተይው። ያኔ ለምንድን ነው? ምን ሆንሽ? ቤት አይደለም እንዲ ያለሽው? ነኛው ግን በቃ አሞሽ ነው እስከ አሞሽ ነው ወይስ ምንሽ ነው? እስከ 3 ቀን ነው የተጠየቅኩት። ትናንትና ነበር የተጠየቅኩት። ሸበካይ ላይ ሆኖ አልደወልኩልሽም። ስለዚህ ዛሬ ጋራ ነገ ነው በቃ የመጨረሻው ቀኔና በምትችይው መጠን ሙይልኝ። ከዛ በኋላ የተፈጠረውን ነገር በነፃነት እናወራለን። አረ በማርያም ጉኘት ታስጨንቀኝ። ሆነሽ ነው ልደውል ያኔ ወደ ሌሎቹ። ለምንድን ነው ግን እኔን እንትን የማታምኑኝ? አሁን እያዘዝኩሽን ታረጊያለሽ። ካላረግሽ ችግር የለውም፣ ወደ ሌላ ሰው ደውላለሁ። አረግልሻለሁ፣ ችግር የለውም። እኔ የቻልኩትን ያህል አረጋለሁ። ግን የሆንሽውን ንገረኝ። እኔ እኮ አላረግም እያልኩ አይደለም። ግን ለምንድን ነው እኔ የማላውቀው ነገር አዲስ ነገር የለም። ስለዚህ አዲስ ነገር ምን መጣ? አዲስ ነገር የመጣው ምንድን ነው? የማላውቀው ደግሞ ለዛውም ማለት ነው። ለምን አልነገርም? ቢያንስ አሁን እኔ ስለዛ የማወራበት ነገር የለኝም። ሁለመና የራሴ ሁላ ታሟን የራሴ ምን ሻሞሽ የኔ በሽታሽ? አቤት አቤት ንገሪኝ። ምን ልንገርሽ? እኔ የጠየኩሽ ገንዘብ ነው አይደለ? ስለ ሁሉንም ነገር በሌላ ቀን እነግርሻለሁ። እሺ አልኩኝ እኮ ጉኒ፣ እሺ አልኩኝ። ይሄን እሺ፣ ምክንያቱን ንገሪኝ። እሺ በቃ ምክንያቱ ሁሉም ነገር ሲያልፍ ነው። አሁን ስለዛ ሳወራ የባሰ እየወደቅኩኝ ነው። ስለዚህ የምትረጂ ከሆነ እርጅኝ። እኔ ይሄን ብቻ ነው የምፈልገው። አረ በማርያም ጉኒ፣ ምን በጣም እየተጨነኩ ነው። ችግር የለውም በቃ እሺ፣ የምትችይውን ነገር አድርጊ። ግን ችግር የለውም ሁሉንም ነገር ሲያልፍ አስረዳሻለሁ እያልኩሽ አንቺ ንገሪ ታያለሽ። ነገ ነው የቀረኝ። ሲያልፍ ነሽ ነገ ይሁን ነገ ይሁን ዛሬ ይሁን ሲያልፍ የምትይኝ እኔ እንዴት እስከዛው ድረስ እንዴት ልቀመጥ? ደውለሽ አውሪያቸው በቃ። እኔ ስለዛ ማውራት አልፈልግም። ራሴን እያመመኝ ነው። የምፈልገው ገንዘብ ብቻ ነው። ከፈለግሽው ደውለሽ እነሱን አውሪያቸው። ቆይ እንደው ስታስቢው አንቺ ከአንቺ ገንዘብ በልጦብኝ ነው? እንደው ህሊናሽ ሲፈቅደውና ሲያስበው ምን ያክል ብታስቢ ነው እንደዚህ? እኔ አንቺን ነው ወይስ ገንዘብን ነው የማበልጠው? አውቃለሁ ገንዘብ ከአንቺ በልጦብኝ ነው ያኔ ያለውን አንቺ ጠይቀሽ ወይም የሆነ ነገር ቢደርስብሽ መውሰዳችም ግድ እኔን ነው የምትጠይቂው? የሆንሽውን ሳትነግሪኝም ወርቅ ሴት አሁን ለማስረዳት ጊዜ የለኝም። ገንዘቡን እየሰበሰብኩ ነው። 2000 አድርጌያለሁኝ። ሌላውን የምትሞይልኝ ከሆነ ሙይልኝ አንስተሽም ቢሆን እንሞላዋለን። እንዴት ነው የማይሞላው? ሲጀመር የማይሞላ ነገር አለ እንዴ? የሆንሽውን ንገሪና ይሞላል። እኛ የሚያሳስበን የአንቺ ጤንነት እንጂ ሌላ ነገር አይደለም። ምን የሚያሳስበን የአንቺ ጤንነት ነው፣ ሌላ አይደለም። እኔ ሌላ ብዙ ነገር ብዙ ደረጃ ደርስሽ ማየት እና ብዙ ነገር ነው ከአንቺ የምጠብቀው እንጂ አሁን የኔ ያልታሰበ ነገር ምክንያት እኔ እንጃ የማላውቀው ለዛው ምን አይነት ነገር መጣብን ይህን ያህል አንጭ ብሎ የሚይዝሽ ያለሽው ወንድማችን ቤት። አሁን ሌላ ማውራቱ አይጠቅምም። ሌሎችም እምቢ ብለዋን፣ አንቺም ወደ እነሱ ልትቀላቀል ፈልገሽ ከሆነ ችግር የለም። እምቢ ብለዋን አትበይ ጉኒ፣ እምቢ የሚልሽ የለም። ምን ያውቃለሁ ጠንቅቄ ሁሉንም። እምቢ ብለዋን አትበይ። እሺ በቃ አሁን እኮ እኔ እኮ ነገ ብቻ ነው የተባልኩትኝ። እርዱኝ ነው ያልኩት እኔ። ካስ ችግር የለውም ደግሞ ማለት ነው። ከእኔ እንደመጣሹ ከሌላ እንዳትሄጂ። ሲጀመር እኔ ራሴ እንትን ብዬ እሟለልሻለሁ። ሌላ ሰው እንዳትሄጂ። እርግጠኛ ነሽ? ልመንሽ ዝም ብዬ ልተኛ? አዎ ተኝ ማርያምን። እኔ እደውላለሁኝ አሁን። ለማንኛቸውም ደውለሽ እንድትናገሪ አልፈልግም። ገንዘቡን ብቻ አመቻችልኝ። ማለት እንዳልናገር የፈለግሽው አንቺ ወዴት ልትሄጂ አስበሽ? ወዴትም ልሄድ። ዝም ብለሽ ገንዘቡን አዘጋጅልኝ። ወዴትም እኮ ያኔ እንዳይናገርና ሰው እንዳይሰማ የፈለግሽበት ምክንያት ምንድን ነው? እንዳይሰማ አይደለም፣ ጠይቂያቸውን ቢብለውኛል። አንቺ ብቻ የእህትነትሽን ግዴታ ተወጪ። አይሉም። እኔ ስለማውቅ ነው ጉኒ። ማንም የማይለኝ ሁሉም ብለውኛል። ሁሉም ፊታቸውን አዙረውብኛል። አይሉም። ሁሉም እንደማይሉሽ አውቃለሁ ጠንቅቄ። እንዴ አንቺ ራሱ እኮ ስሚ ልንገርሽ፣ አንቺ ራሱ እኮ የተፈጠረውን ነገር ብታውቂ አትልኪልኝም ነበረ። ኧረ ጉኒ በማርያም አታስጨንቀኝ። ምንድን ነው የተፈጠረው?
በቃ ችግር የለውም። የቻልሽውን ነገር አሟይልኝ። ከዛ ነገ በነፃነት ደውዬ አወራሻለሁ። ያኔን እስከ ድረስ ልፈነዳ ነው። አንቺ የኔ ጤንነት አያሳስብሽም? እንደው በፈጣሪ ስም አሁንስ ወደዛ አይደለም ጉኒ። ያኔ ነገሮችን ምንም ነገር ይሁን ምንም ነገር እንትን ሲልብሽ አቦ ዝም ብለን ያንቺን ጊዜ ነበር መምጣቴ። አሻውን ቆይ ምን ሆኜ ነው የምትይኝ? ወርቅ ምን እንደሆነ የምትፈልጊው? በቃ ብሩን አመቻችልኝ። ንገሪኝ። ካስ ብሩ የኔ መቻችልሻል፣ ግን እኔ መጠየቄን አልተውም፣ እጠይቃለሁ። ምክንያትሽን እና የሆንሽውን ልታጅም ይሁን ልትኖሪም ይሁን ምንም እንደሆንሽ እጠይቃለሁ። ወዴት ነው የምሄደው ግን? እኔ ወዴት እንደምከዱ የታውቄ ብር ያስፈልገኛል ስለሽ ጭራሽ ተሳፍሬ የምሄዳ መሰለሽ? እና ተጠይቄ ነው እኮ ነው እያልሽ ያለሽው፣ ገብቶሻል? ያኔ ተጠይቄ ነው። አንቺ እኮ ከሰው እንደተጠየቅሽ ነው እየተናገርሽ ያለሽው። በቃ ችግር የለውም። ወደዛ ጎኒ ቁጣ ይበልሽ። የኔ ሀምቾ ወዲህ ነው አንቺ እንደዚህ መቆጣት የጀመርሽው። እኔን ዛሬስ ብጀምር እኔ ከፍቶኛ አይደል የጠየቅኳችሁ እኮ። ከፋሽ አልረዳም ያለ ሰው የለም፣ እረዳሻለሁ። ግን ምክንያት አንድ ሰው እኮ ሲከፋው ምክንያቱን ይናገራል አይደለም? ስለዚህ ምክንያቱም ከነገርኩሽ ደግሞ ልክ እንደ ሌሎች ፊትሽ እንደምታዞሪብኝ ነው የሚገባኝ። አላዞርም ማርያምን፣ እኔ ቃል ገባልሻለሁ አላዞርም ምንም። እኔ ባንቺ ያንቺ ይህን ደግሞ ልብሽ ጠንቅቆ ያውቀዋል። አታስጨንቅኝ፣ ንገሪኝ፣ ወይም ደግሞ ልደውል ወደ እነሱ። ወርቅ ሴት አትቆጭኝም? አንድ ነገር ልንገርሽ። ንገሪኝ። እግዚአብሔርን ፕራንክ አደረኩሽ። እናቴ ትሙት ውጭ ጉኝ ውጭ። ቅዱስ ጨርቆስን ወግች ስታናድ ወርቅ ሴት በመቤቴ እንዳወጭ ቤተሰቦች ወርቅ ሴት ወጥታለች፣ ተበሳጭታለች፣ ተናዳለች። እግዚአብሔርን የምትመልስልኝ እራሱ አይመስለኝም። እንዲህ ፈጣሪ ያለ አይኔ ጨውጨው መሰለ። ማርያምን ነው የምላችሁ፣ ነፍሴ ልትሾልክ ሆና ነው ያወራሁት። ለእናንተ ይምሰል ነው ስስቅ የነበረው። እግዚኦ ቅሌት! እንዴት ግን ማለት ነው የኔ መከታ፣ የኔ አለይታ፣ የኔ ወለላ፣ የኔ ሸጋ፣ የኔ ሴት እኮ ናት ዝም ብላ። እግዚአብሔርን ነው የምላችሁ፣ በጣም ነው የምሳሳላት። እኔ በጣም ነው የምወዳት። ማርያምን ነው የምላችሁ። ለእኔ ያላት ቦታ ያላት ነገር በቃ ከሁሉም ነገር እኔን ነው የምታስቀድመው። እግዚአብሔርን ብያችሁ። እስኪ ልደውልላት ካነሳይ እንደው ማርያምን። ቆይ ዝም በሉ። እግዚአብሔርን ወርቅ ሴት ለእኔ ብዙ ነገሬ ነች። በጣም ተናዳን የወጣችው ፈጣሪ ምስክሬ። አታነሳም። እንግዲህማ በቃ መታረቂያችን ነን። ወርቅ ሴት አንቺ ሲጀመር ያምሻል። በማርያም ስሞትልሽ እንዳወጭ ያምሻል። በጤናሽ ነው እኮ። አሁን ቤተሰቦች ራሱ እየሰሙሽ ነው። ምን ተሰማሽ? ማርያምን በጣም ነው ያኮራሽኝ። ኮርቼብሻለሁ፣ እወድሻለሁ። እኔ ሲጀመር ማለት ነው አንደኛ ደክሞኛል። ገና አሁን ነው ያኔ እረፍ ነው ያልኩት። እርፍ ማለት ነው። ሲጀመር ደግሞ አንቺ ምንኛ ብታስቢኝ ነው? እኔማ በቃ አንቺ ፕራንክ አታገኝኝም እያልሽ ስትጎሪ ያልነበር? እና ዳ በዚህ ተጠይቅ ያለው ሰው ይዞኛል እያልሽ ነው እንጂ በሌላ ፍራንክ እኮ ነው ያልኩት እኔ። ኧረ ወይዬ! ለማንኛውም የእህትነት ጥግሽን አሳይተሽኛል። እንደዚህ እንደምትይም እኔ 100% እርግጠኛ ነኝ። በጣም ነው የምወድሽ እማከብርሽ። እንደው ማርያምን ስታስቢው እኮ እኔ ስታስቢው ከአንቺ ገንዘብ በልጦብኝ እንደው ስታስቢው ህሊናሽ አጠያየቅሽ ራሱ ምንኛ ነው። የኔ ኩራት እኮ ነሽ። ለማርያም ነዶኛል። ጎኝ ነደሽኛል በጣም ሰው ይዞኛል እኮ ነው ያልሽ። እሺ አሁን ይቅርታ ታደርግልኛለሽ? እኔ ባንቺ የሚቆርጥ እኮ አንጀት የለኝም የምር።
የኔ ኩራት የምኮራብሽ እኮ ነሽ። ቤተሰቦችሽ ደግሞ ናፍቀውኛል። ቤተሰቦች ወርቅ ሴት ሰላም እያለቻችሁ ነው። እስኪ እንግዲህ ፕራንክ አድርጊያታለሁኝ። በጣም ተናዳለች ማርያምን። እኔ ስለሆንኩባት ነው እንጂ የተመለሰው በፍጹም የሷ ትቢት ከመጣ አትመለስም። ማርያምን አንጀቷ በእኔ ስለማይቆርጥ ነው እንጂ ያነሳይልኝ። በጣም ነው ያናደድኳት። ለዛ አይደለም የምትጫወችብኝ። እንደው ተማክረን ካልሆነ በስተቀር አታረጊኝም አለኝ። ግን ይኸው አረኳት። አይ ብቻ በደካማ ጎኔ አግኝተሽኛል። አይዋ አሁን ደግሞ የእረፍት ሰዓቷ ነበረና ለዛ ነው ደውዬ ያገኘኋት። ካሜራ ከመደቀኔ በፊት ደውዬ አለሽ እንዴት ነሽ ምናምን ብያት ወጣሁ አውቄ ማለት ነው። ለእናንተ ሰላምታ መግቢያ ለሰራ እና አሁን አታረጊኝም እያለች ስትከራከር ነበር። ተሸንፋለች። እና በዚሁ አጋጣሚ የጉኒ ቤተሰብ ወይ እንዴት ናችሁ? ደህና ናችሁ ወይ? ደህና ቆይታችኋል ወይ? የምር ናፍቀውኛል። ጉኒ መምጣቴም አይቀርም። እሺ ወርቅ ሴት ላሰናብታቸውና ደውልልሻለሁ፣ ሰላም እልሽልሻለሁ። እሺ እሺ ጉኒ ወይ ደህና ምሽልኝ። እሺ ማማዬ በጣም ነው የምወድሽ። እኔም ከኔ በጣም ሲጀመር። እሺ 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 ባይ። እሺ እና ቤተሰቦቻችን ወርቅ ሴት ለኔ ትለያለች። ምንም ለእህቶቻችሁ ምንም ልትሆኑላቸው ትችላላችሁ፣ ግን 30 ነገር ቢደርስባት ከገንዘብ እህትን ነው የምታበልጡት ምንም ቢሆን። እና እሷ ሁል ጊዜ ባንቺ አልደራደርም ትለኝ ነበርና ነገሮችን ለኔ በተግባር ነው የምታሳየኝ። የተግባር ሰው ናት። እና ከእህቶቼ ከምወዳቸው እህቶቼ አንዷ እሷ ነች። ሁሉንም እህቶቼን ወዳቸዋለሁ። አንዷ ደግሞ ወርቅ ሴት ናት ማለት ነው። እና በዚሁ አጋጣሚ ቤተሰቦችን ሰላም በይልኝ ብላለች። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን። ከልብ እንወዳችኋለን ቤተሰቦቻችን።